በድምሩ በኢኮኖሚ ኤሪያ ብቻ ኮሪደር ሲወሰድ አዲስ አበባን ሴንተር አድርጎ የጀመረ ኮሪደር ዴቨሎፕመንት የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ ፈርጀህ መተው የሀገር እድገት ለማረጋገጥ ጎጂ ነው። ከኤስቴቲክ አንፃር ከተማ የውበት መገለጫ ነው። ከተሞች የሀገር መኳያ ናቸው። ኢትዮጵያ ብሎ ውብ አዲስ አበባን ያየ ሰው እሱን ነው የሚያስበው። ኮሪደር እኮ ኮምፈርት የለውም። አሁን ለኔ እኮ ኮምፈርት የለውም። ቅድምም እያሉ ነበር። አሁን ኮሪደር ለምሳሌ ማታ እኔ ደክሞኝ መተኛ ሲገባኝ የግድ ዞሬ ማየት ያስገድደኛል። ምንም አይመቸኝም። የሚመች ስራ አይደለም፣ ግን መቀየር ስላለበት የሚቀየረውን ነገር ለማምጣት እኔም ልሁን ከንቲባዋም ትሁን በየደረጃ ያሉ አመራሮች፣ ኢንጂነሮች መከራቸውን በልተው ነው የሚያሳት። መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው አክሮስ ዘ ካንትሪ። እነዛ ቤት ግንባታዎች የኮሪደር ልማቱ አካል ናቸው። ኮሪደር ስትሰራ ስፔስ ትለያለህ፣ የስፔሱን ፐርፐስ ትለያለህ፣ ሪፐርፐስ ታደርጋለህ። ለሃውሲንግ የሚያስፈልጉ ኤሪያዎች የተለጣጠፉ ላስቲኮች ሳይሆኑ ፕሮፐር ቤቶች እንዲሆኑ ይሰራል። በመንግስትም ይሁን በግል ማለት ነው። ሃውሲንግ አለ። ውጪ ኮኔክቲቪቲ አማራጭ መንገዶች ሰርተናል። የነበረውን ማስፈተናል። የእግረኛና የመኪና ለይተናል። በዚህ ምክንያት ሰው በፈጠነ ጊዜ ውስጥ ወደ ስራ ወደሚፈልገው ቦታ ይደርሳል። ይሄ አንድ የኮኔክቲቪቲ መንገድ ነው። ከዛም ባሻገር በብዙ መንገድ ሊገለጽ የሚችል የኮኔክቲቪቲ አድቫንቴጅ አለው። ሌላው ቱሪዝም ነው። አሁን የአዲስ አበባን ውብ መሆን መቼም የማይናገር ሰው ያለ አይመስለኝም። ከዚህ ቀደም መጥቶ ለኛ ያወራሉ። አሁን ግን ሁላችሁም ትሰሙታላችሁ፣ ሶሻል ሚዲያውም ስላለ። ያ ብቻ ግን አይደለም። በአምናና በዘንድሮ መካከል ከፍተኛ ቁጥር ያለው የቱሪዝም እድገት አለ አዲስ አበባ ውስጥ፣ ኢትዮጵያ ውስጥ አጠቃላይ የሎካል ቱሪዝምም የውጭ ቱሪዝምም ብዙ ገንዘብ እያገኘንበት ነው ማለት ነው። አሁን እንደ አዲስ አበባ፣ እንደ ሐረር፣ ድሬዳዋ፣ ጅማ፣ አዳማ እንደዚህ ያሉ ከተሞች አይተ ከሆነ ፈጣን እድገት ላይ ያሉ ከተሞች ብዙ አይነት ማህበረሰብ በውስጣቸው የያዙ ብዙ ኢኖቬተርስ ያሉበት ጥሩ እግሮ ለመለወጥ የሚያስቡ ሰዎች ያሉበት ቦታ እድገቱም ፈጣን ነው። ይሄ የሚያመላክተው እንደዚህ አይነት ልምምድ ጠቃሚ እንጂ ጎጂ እንዳልሆነ። አሁን ነገር ላይ ሳንጨክን የምንፈልገውን ነገር ማሳካት አንችልም። ይሄ በሁሉም መስክ መታመን አለበት። የአዲስ አበባን ኮሪደር ልማት በሚመለከት ግን ሱቆች፣ ቢዝነስ አይዲያዎች እና ሴንተሮች አሁን ያለው የአዲስ አበባ ቢዝነስ ሱቆችና ሴንተሮች ቀድሞ ከነበረው ያንሳል የሚል አርጊመንት ያለው ሰው ካለ ለመቀበል ይቸገራል። በጣም በርካታ ሱቆች ተሰርተዋል። መንግስት ብቻ እኮ አይደለም፣ ኮንትራክተሮች አዲስ አበባ ላይ የሚሰራውን ኮሪደር ልማት የሚሳተፉ ኮንትራክተሮች ከሞላ ጎደል ሁሉም በጊዜው ክፍያ ያገኙም። ግብአት የለም ግን አምጣ ነው ውለድ ነው የሚባሉት እና ቀንና ማታ ይሰራሉ እነሱ። ይሄ ሁሉ ድካም ለትውልድ የተመቸ ሀገር ለመስራት ስለሆነ ዋጋ ሳንከፍል እንዲሁ ዝም ብሎ ሁላችን ሳንነካካ የሚያምር ነገር ደግሞ አይታሰብም። በዚህ መሃል የተጎዱ ሰዎች ካሉ እያየን መፍታት ያስፈልጋል። ፐርፐዙ እሱ አይደለም። ፐርፐዙ ሰው ማፈናቀል መጉዳት አይደለም። ፐርፐዙ በፕላን ያማረ የሚሰራበት ሰስቴን ማድረግ የሚቻል ሲቲ መፍጠር ነው። ይሄ የሁላችን ሪስፖንሲቢሊቲ ነው። ለዚህ የሚደክም ይደክማል፣ ገንዘብ የሚያዋጣ ገንዘብ ያዋጣል፣ ከቦታው የሚነሳ ከቦታው ይነሳል። በድምር ደግሞ ሀገር ይሰራል ማለት ነው እና ፕሮብለም ፍሪ ነው ብዬ ባልመጻደቅም ሪፐርፐስ ከመደረጉ ውጭ ግን ዝም ብሎ ሰው እያነሱ የመጣል ነገር ብዙ ያለበት ስራ አይደለም። የሚከፈል ዋጋ ካለም ዝግጁ መሆን አለብን። አምሯል እያልክ ዋጋ ደግሞ አልከፍልም ማለት አይቻልም። ዓላማችን ኢትዮጵያ ብልጽጋ ተቀይራ ማሳየት ብቻ ነው። ያ የመጀመሪያው እርካታ ለራሳችን ከኛ ሲያልፍ ነው ወደ አንተ ይመጣውና በእንደዚህ አይነት ኖይዝ እንደዚህ ያለውን ታላቅ ጅማሮ ማደናቀፍ የሚቻል አይመስለኝም። ነገር ግን ልማት ነውና ግድብ ስንገድብ ሰዎች እንደሚፈናቀሉት ሁሉ ከተማም ስንሰራ ሰዎች ከቦታ ቦታ ቢቀያየሩ